ሳለ ድራማ ደግሞ እዚህ ጋር ያው እንደምታውቁ የባለፈው ክፍል እንዳያየን ተይዛለች። እንግዲህ የመጣ ምን ሆነሽ ነው ሲኖሪታ? እንግዲህ አመልጣ ነበረች የባለፈው ክፍል ላይ። አሁን ደግሞ እንደገና በድጋሚ አመልጣለሁ ብለሽ እንዳታስቢ። እንደዚህ አይነት የጅል ሀሳብ ካሰብሽ ራስህ ስጣርገ ነው የሚገልሽ። ካሌብ ነው ያልከው ካሌብ ነው ቆይ እንደዚህ ያደረገኝ። ለእኛም ደግሞ ትንሽ ውሳኔ ነው የሰጣሽው ስትል እሷ ደግሞ ወይኔ ጉዴ ቆይ እንዴት ነው እንደዚህ ወጥመድ ውስጥ ገባሁ ብላ ስታወራው እሱ የምታስቢው ዳርሽን ከመፍታት በፊት ነበረ። ከዚህ በኋላ ያልሽው ነገር ቃጣ አድርገሽ ታድርጊያለሽ። አለበለዚያ ግን ህይወትሽ ምስቅልቅል ነው የሚወጣው። ተግባባ። ጎበዝና በጣም ጥሩ ተማሪ ትመስላለች። ድጋሚ ጠፋለሁ ካልሽ ግን እዚህ ጋር እንግዲህ ዳጣ ከመንገድ የሄደች ያለችበት ሰዓት አንዱ ሲያፍን ጊዜ ኦሮጦ መጥቶ መደቤል እሱን መጥቶ ከዛ በኋላ ዳጣ ጋር መጥቶ ዳጣ ደህና ነሽ ወይ? ማን ነው ግን ታውቂያለሽ እንዴ እያለ ነበር መድበል። እና ይሄማ የስራ ሰፈር ልጅ ቦርኮ ይመስላል ስትል ከዛ በኋላ መድበል ግን እንዴት ተከተልክ? እኔ እኮ ከኋላ ነበርኩኝ በማን የተከሰለ ሊከተል የከተልኩኝ ነበር ለማድረስ ግን በዳጣ ደግሞ አንተ ባትደርስልኝ እንዴት ነኝ እኔ ይኸውልሽ እኔ እኮ ሁሌ ከጎንሽ ነኝ። ደህና ነሽ አይደል? አይዞሽ ደግሞ ድጋሚ እንዳይመጡ እንሂድ። እንግዲህ ሳለችና ከዛ በኋላ ብርድ ይነክቶኛል መሰለ ሐኪም ቤት መሄድ አለብኝ። መጀመሪያ አንድ የምትፈጽሚ ጉዳይ አለ ሲል የምን ጉዳይ? ማድበል ለባብሶ ሲወጣ ቅድስትና ብሩህ ቁጭ ብሎ ነበርና ወደ እነሱ መድበል ሲመጣ መድበል ሊትወጣ ነው እንዴ ሲል አዎ አስቸኳይ ጉዳይ ስለነበረ ሊወጣ ነው ሲል ምን ነው ቅድስት ፈልገሽ ነው እንዴ ሲል አዎ ፈልጌ ያህል ካልቸኮልክ አዎ ሲል እንዴ የፈለገ ቢቸኮልስ መቼም ከእናንተ ከቤተሰቦቼ የሚበልጥ ጉዳይ የለም። ምንድነው ቅድስትዬ የተፈጠረ ነገር አለ? ቅድስት ደግሞ አዎ መድበል ትንሽ የምንወያይበት ጉዳይ አለ። ምንድነው እሱ? ቅድስት ምን ተፈጠረ ንገሪ። ትንሽ በመጀመሪያ ጊዜ ማነው ብሩኩትሽ ይሻል ብዬ ነው ዝም አልኩኝ። አሁን ግን ስለ ማሌት ማውራት ፈልጋለሁ። መድበል ደግሞ ማሌት ምን ማለት ነው? ታረቀ ደግሞ ምን ማለት ነው? ታረቀ እያለች ነው ማህሌት። ዳጣ በመንገድ ላይ እያለፈች ያለችበት ሰዓት የቅድስት እህት አግኝታ አላሳለፈሽም ብላ እንደዛ ስል ምንድነው በሰላም ነው ስል ዳጣ እዚህ ጋር ሲያልፍ ስላየሁሽ ነው ብላ እንግዲህ አንድ ጥያቄ ልጠይቅሽ በዛው ስትላት ዳጣ ደግሞ እኔም ጥያቄ መጠየቅ ያስቀጣሻል ደግሞ ይሄ ምን ማለት ነው? ለማን ነው ካልሽሽ በቃ ደህና ዋይ። ዳጣ ደግሞ እንዴ እንደዚህማ ቁል ደፍተሽ መጠየቅ የፈለግሽው ነገር ሳልጠይቅ አትሂጂም። ወዴትም ለሽ ማለት የለም። አልጠይቅሽም ብጠይቅም ማልስ የለም ብለሻል እኮ የቅድስት እህት። ዳጣ ደግሞ ልጠይቅሽ እያሰብሽው ሳልጠይቂ መሄድ አይቻልም። የቅድስት እህት ደግሞ ካልመለሽው ምን ዋጋ አለ ብሎ እኮ ቃል መባከል ነው ትርፉ። አሁንም በቃ ለማንኛው ትቻለው ደህና ዋይ። ያሰብሽው ነገር ማወቅ አለብኝ። ጠይቂ፣ ማስማት እፈልጋለሁ። ዳጣ የቅድስት እህት ደግሞ ትሰምኛለሽ፣ አሁን ቀጥ ብለሽ ከአጠገቤ ዞር በይ። አልዞርም ካልሹ በጥፊ ብዬ ፊቱ ወደ ጀርባው ነው የምመልስልሽ። ዳጣ ደግሞ ምንድነው ራስሽ አይደል እንደ ጠርተሽ ጥያቄ ልጠይቅሽ ያልሽኝ እንዴ? ምንድነው የምታካብጂው? ምን ትመስላለች? አንድ ነገር ከተሰማመሹ ጠይቅሻለሁ። የሚጠይቅን ጥያቄ በስንት ሰዓት ከመለስሽው? ዳጣ ደግሞ እሺ ምን መሰለሽ ጠይቂ ስትለኝ እሺ ምን መሰለሽ እዚህ ጋር ቅድስት መድበል ያቺ ጭራት እዚህ ቤት ለመወየት
ማጥራት አበቃችሁ። ለምን ሪስ ሆነችው? ቅድስት ጥቃት መድበል የልብ የሚያሳርር አንጀትን የሚያቃጥል አንጀትን የሚያድብል ጥቃት ደም በስረት አስገብቶ ብጭር አያስቀምጥም ማስተኛ ጥቃት አጥንት ውስጥ ገብቶ የሚያስፈር ጥቃት መድበል መድበል። ተረጋጊ፣ ቁጭ በይና ተረጋጊ፣ አይዞሽ። ይኸውላችሁ ቅድስት አንቺም ብሩክ አንተም ከዚህ በኋላ ለዚች ጨራት ነገር ለእኔ ታውን ራሴ እወጣዋለሁ እኔ እወጣዋለሁ ስል ቅድስት ምን ማለት ነው መድበል? እኛ ህመም አያመኝም? እኛ ስቃዩ አያስቃኝንም? ቅድስት ይሄ ማይሆን ነገር ነው። ለዚህ ነው ማነጋገር አለብኝ ያልኩ። መድበል ቅድስት ህመም እኮ አያማችሁም አላልኩም። ሁላችንም በሆዳችን አፍነን የያዘን ነው እንጂ። ስለዚህ እኔ ራሴ መድኃኒት የሚሆን እኔ ራሴ ቀም የሚያዘጋጅቻለሁ። ለህግ ትቅረብ ብለህ ካሰብክ በጣም ተሳስተሃል መድበል። ምንም ማስረጃ ምንም ምስክር የሌለበት ቦታ ላይ ህግ ይቀረብ ካልክ ይሄ ማይሆን ነገር ነው። ይሄ ለኔ ይጠፋኛል ይመስለሽ ነው? ምናልባት እንደዚህ ያስበህ ከሆነ ነው መድበል። በፍጹም እንደዛ አላሰብኩም። ታዲያ ዝም በል ልልል ነው? አሁንም ጎትቶ ያምጥ ይቅር በላችሁ እንድትል ነው? ቅድስት ምን ሆነሻል? ኧረ እባክህ ብሩኬ ይቺ ልጅ አንድ በላት።